በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን የእግዚአብሔር ቤተሰቦች እንደምን አላችሁ? ሰላምታዬ በያላችሁበት ይድረሳችሁ። ዛሬም ተመልሻለሁ። እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ስለሆነ ከልብ አመሰግናለሁ። በዛሬው ቪዲዮ እንግዲህ አቡነ ሽኖዳ ሳልሳዊ ወይም ሶስተኛ ስለ ቅድስት ድንግል ማርያም ምግባራት ወይም ስራዎቿ፣ ቅድስናዋ፣ አጠቃላይ ህይወቷ ምን ይመስላል በሚለው ዙሪያ በአንድ ወቅት በግብጽ ሀገር አስተምረው ነበርና ያን አንድ ባንድ ወደ እናንተ አደርሳለሁ። የጾም ጊዜ ነው። እያዳመጣችሁት እንግዲህ መንፈሳዊ እውቀትን፣ ግንዛቤን ታገኙበት ዘንድ ነው ይህንን መረጃ ወደ እናንተ ያደረስኩት። ተከታተሉ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ። እንግዲህ አቡነ ሽኖዳ መጀመሪያ ስለ እናታችን ስለ ቅድስት ድንግል ማርያም ያወሩበት ርዕሰ ጉዳይ የትህትና ህይወቷን ይመለከታል። አንድ ባንድ እርሳቸው የተናገሩት እንጂ እኔ የጨመርኩት ወይም የቀነስኩት ነገር እንደሌለ ታሳቢ እንድታደርጉ እጠይቃለሁ። የትህትና ህይወቷ ምን ይመስላል? አቡነ ሽኖዳ እንደዚህ ይላሉ። የክብር ጌታ ከእርሷ ዘንድ ይወለድ ዘንድ ትህትና ለእርሷ መሰረታዊ ሁኔታ ነበር። መለኮታዊውን ስጋዊ የመንፈስ ቅዱስ በእርሷ ላይ ማደር የጌታን ልደትና ትውልድ ሁሉ ምስጋናን መሸከም ትችል ዘንድ እርሱ ከአንዲት ትሑት ሰው መወለዱ አስፈላጊ ነበር ይላሉ። ኤልሳቤጥ በፊቷ ሆና የጌታዬ እናት ወደ እኔ ትመጣ ዘንድ ይህ እንዴት ይሆንልኛል ስትል ያሳየችውን ትህትና መሸከምም እንዲሁ የትህትናዋ መገለጫ ነው ይላሉ አቡነ ሽኖዳ። በሌላ ሁኔታ ይህ ትህትና በሕይወቷ እንዲህ ታይቷል። መልአኩ የጌታ እናት እንደምትሆን ሲያበስራት፣ እርሷ ግን እነሆኝ የጌታ ባሪያ ወይም ገረድ በማለት መለሰች። ይህ ታላቅ ክብር በትህትናዋ ምክንያት አልቀነሰም፣ ይልቁንም ጌታ ይህንን ክብር የሰጣት በትህትናዋ ምክንያት ነው ይላሉ። በሌላ ሁኔታ የባሪያይቱን መዋረድ ወይም ትህትና ተመልክቷልና የሚልም አገላለጽ አቡነ ሽኖዳ ጽፈውት ይገኛሉ። የድንግል ትህትና ሌላው መገለጫ ነፍሰ ጡር በነበረችበት ወቅት ኤልሳቤጥን ለማገልገል መሄዷ ነው። 6 ወር እንደሆናት በሰማች ጊዜ በተራራማው ሀገር አድካሚ ጉዞ አድርጋ ሄደች ይላሉ አቡነ ሽኖዳ። ስለ መለኮታዊ ስጋዊ ክብር አለመናገሯም የትህትናዋ ምልክት ነው ብለዋል። ሌላኛው ራስን የመስጠት ወይም የመታዘዝ ህይወቷ ነው። በቤተ መቅደስ ውስጥ በቅድስናና በንጽህና ኖረች። ከቤተ መቅደስ እንድትወጣ በተነገራት ጊዜ እንደ ብዙዎች ሴቶች አልተቃወመችም። ያለ ትዳር መኖር ትፈልግ ነበር። ነገር ግን በዘመኑ ልማድ መሰረት በአንድ ሰው ጥበቃ ስር እንድትኖር ታዘዘች። ደግመዋለሁ፣ በአንድ ሰው ጥበቃ ስር እንድትኖር ታዘዘች ብለዋል። ያንንም ሳትቃወም ተቀበለች። ያለምንም ክርክር ለጌታ ፈቃድ ራሷን ሰጠች ብለዋል። በድንግልና ለመኖር ወስና ነበር እንጂ እናት ለመሆን አስባ አታውቅም ነበር። ነገር ግን በመንፈስ ቅዱስ እናት ትሆን ዘንድ እግዚአብሔር በፈቀደ ጊዜ እንደ ቃለ ይሁንልኝ በማለት ዘላለማዊ ምላሿን ሰጠች ይላሉ አቡነ ሽኖዳ። በዚህም እግዚአብሔር እናትነትን ሰጣት፣ ድንግልናዋንም ጠበቀላት። ደግመዋለሁ፣ ድንግልናዋንም ጠበቀላት ብለዋል። ወደ ግብጽ ሂጂ ስትባል ሄደች፣ ተመለሽም ስትባል ተመለሰች። ያለምንም ክርክር በዝምታ የምትመራ ነበረች ብለዋል አቡነ ሽኖዳ። ሶስተኛው የትዕግስት ወይም የመከራ ህይወቷ ነው። በ8 ዓመቷ ወላጆቿን አጣ የየቲምነትን ህይወት ታገሰች። በቤተ መቅደስ ውስጥ የብቸኝነትን ህይወት ታገሰች። በድህነት ውስጥ መኖርንና ልጇን በግርግም መተኛቷን በትዕግስት ተቀበለች። ድንግል ሆና መወለዷን መናገር ባልቻለችበት ወቅትም ዝምታን መርጣ መከራን ታገሰች። ወደ ግብጽና ወደ ተለያዩ ከተሞች በመሰደድ የባዕድ ሀገር ድህነትንና መከራን አሳለፈች። ልጇ የደረሰበት ስደት፣ ስድብና በመጨረሻም የመስቀል ላይ መከራ በነፍሷ ውስጥ እንደ ሰይፍ ሲያልፍ በትዕግስት አሳለፈች ይላሉ አቡነ ሽኖዳ። ድንግል ማርያም በመከራ ውስጥ በዝምታ ብቻ ሳይሆን ነፍሴ በጌታ ሐሴት ታደርጋለች በማለትም በደስታም ትኖር ነበር ብለዋል። ሌላኛው እምነት እንጂ አለማማረርን ይመለከታል። ድንግል ማርያም በደረሰባት መከራ ሁሉ አላማረረችም። ሄሮድስ ልጇን ሊገድለው ሲዝት በዳዊት ዙፋን ላይ ይነግሳል የተባለው ቃል የት አለ ብላ አልጠየቀችም። ይልቁንም ታጋሽ ነበረች። ኤልሳቤጥም ከጌታ የተነገረላት ቃል እንደሚፈጸም ያመነች የተባረከች ናት ብላላታለች። ድንግል ሆና እንደምትወልድ ማመነች። ይህም ተፈጸመላት።
ልጇ በመስቀል ላይ በነበረበት ጊዜም አመነች፣ ከትንሣኤ በኋላም አየችው ብለዋል አቡነ ሽኖዳ። ሌላኛው ዝምታ፣ ጸሎትና ማሰላሰልን ይመለከታል። ወላጆቿን አጥታ በቤተ መቅደስ መኖሯ ለጸሎትና ለማሰላሰል እድል ሰጣት ይላሉ። የወላጆቿን ፍቅር በማጣት ፈንታ በእግዚአብሔር ፍቅር ተጠመደች። በቤተ መቅደስ በነበረችበት ጊዜ በጸሎት በምስጋናና በመጽሐፍ ቅዱስ ጥናት ኖራለች። በኤልሳቤጥ ቤት ያቀረበችው ምስጋናም የቃለ እግዚአብሔር እውቀት እንደነበራት ምስክር ነው። ዝምታ የሕይወቷ መገለጫ ነበር። አስደናቂ ነገሮችን ባየች ጊዜ በኩራት ከመናገር ይልቅ ይህንን ነገር ሁሉ በልቧ ይዛ ታሰላስለው ነበር። ጊዜው ሲደርስ ግን ለሐዋርያትና ለወንጌላውያን የቤተ ክርስቲያን ትውፊት ምንጭ በመሆን ስለ ልደቱና ስለ ስደቱ ምስጢራትን ነግራቸዋለች ይላሉ አቡነ ሽኖዳ። ሌላኛው ሌሎች መግራትን ይመለከታል። እግዚአብሔር ይህችን ድሃ የቲም ልጅ ከሴቶች ሁሉ በላይ እንድትሆን መርጧታል። እግዚአብሔር ይህችን ድሃ የቲም ልጅ ከሴቶች ሁሉ በላይ እንድትሆን መርጧታል። ከሀብት ይልቅ በምግባሯ የበለጸገች ነበረች። ከነዚህም መካከል የግል ቅድስናዋ፣ ንጽህናዋ፣ መንፈሳዊ ሕይወቷ፣ ሌሎችን ማገልገሏና ለሐዋርያት የነበራት መንፈሳዊ እናትነት ይጠቀሳሉ። ስለ ምግባራቷ ሁሉ ለመናገር ጊዜ ያጥራል ሲሉ አቡነ ሽኖዳ አስተምረዋል። የተወደዳችሁ የእግዚአብሔር ቤተሰቦች የዛሬው መረጃችን አቡነ ሽኖዳ ስለ ድንግል ማርያም በጎ ምግባራት ያስተማሩት ትምህርት ይህንን ይመስል ነበረ። ሌላ ጊዜ በሌሎች መንፈሳዊ ትምህርቶች፣ ሐሳቦች ተመልሰን እንመጣለን። ይህ ቻናል ኦርቶዶክሳዊ ምልከታ ሚዲያ ይባላል። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። መልካም ጊዜ ይሁንላችሁ።